ለበቀል ከመዘጋጀት በፊት ሁለት ጉድጓዶችን ቆፍር። ኮንፊውሽስ ከብዙ ሺህ ዓመታቶች በፊት ቻይና ውስጥ የኖረ የነበረ ፊሎሶፈር፣ የጊዜው ጠቢብ፣ አሁንም ድረስ ቃላቶቹ ስር ሰደው እየገቡ የሰዎችን ሕይወት የሚለውጡ ናቸው። ትምህርቶቹ ጠቅላላ ኢስት ኤዥያን ኢንፍሉዌንስ አድርገዋል ይባላል። ኤዥያ ውስጥ የሱን ትምህርት እየሰሙ ብዙ ጠቢቦች፣ ብዙ ፊሎሶፈሮች ወጥተዋል። ብዙ ጊዜ ትምህርቶቹ ስለ ሞራሊቲ፣ ስለ ኤቲክስ፣ ስለ ሐቀኝነት፣ ስለ ሶሻል ሪሌሽንሽፕ ወይንም ደግሞ ማህበራዊ ግንኙነቶች፣ በተጨማሪም ደግሞ የሰው ልጅ ይለወጣል፣ ያድጋል፣ ይሻሻላልም ብሎ የሚያምን ሰው ነበር። ስለዚህ ዛሬ ኮንፊውሽስ በህይወት ዘመኑ ያስተማራቸው አሁንም ድረስ ተጽፈው የተቀመጡ ትምህርቶቹን በደንብ እንማራለን። ከሁሉም በፊት ግን መቅደም ያለበት ኮንፊውሽስ መሰረታዊ ወይንም ደግሞ ፈንዳሜንታል ብሎ ያስቀመጠው ነገር አለ። ሁሉም ነገር የሚጀምረው ከሰልፍ ሪፍሌክሽን ነው ብሎ ያምናል። ራሳችንን በመስታወት እንድንመለከት፣ ባህሪያችንን፣ ማንነታችንን፣ አጠቃላይ ሁለንተናችንን እንድንመለከት፣ እንድንፈትሽ ይጠይቀናል። ምናልባት የኛን ተቃራኒ የሆነ ባህሪ ያለውን ሰው ብንመለከት ወይንም ደግሞ ተቃራኒ ማንነት ያለውን ሰው ብንመለከት ወደ ራሳችን ዞረን ራሳችንን መፈተሽ አለብን ይላል። አብዛኛውን ጊዜ ሰዎች ወይንም ደግሞ የሰዎች አክሽን ወይንም ተግባራቸው እኛነታችንን እያንጸባረቀ እንጂ ስለነሱ ብቻ እየተናገረ አይደለም። ሁሉም ነገር ወደኛው ነው። ኢንወርድ እንጂ አውትወርድ የሚባል ነገር የለም ይላል። ወደ ውስጥ እንጂ ወደ ውጭ የለም ነው የሚለው። ውበትንም በእያንዳንዱ ነገር ውስጥ እንድንመለከትና እያንዳንዱ ነገር ውበትም እንዳለው ያስታውሰናል። ሁሉም ነገር ውበት አለው፣ ነገር ግን ሁሉም ሰው ያንን ውበት አይመለከተውም ይላል። በዚህ ዘመን ውስጥ ሁላችንም ማለት ይቻላል የምንኖረው በሩቲን ወይንም ደግሞ በፓተርኖች ውስጥ ነው። የምናደርጋቸው ነገሮች ተደጋጋሚ ናቸው። ሰኞ ተነስተን ያደረግነውን ነገር ማክሰኞ እናደርገዋለን። ሮብም እንደዛው። ልክ የሰው ልጅ በጠዋት ተነስቶ ጥርሱ እንደሚቦርሸው፣ ሻወር እንደሚገባውና ከእንቅልፉ ተነስቶ ልብስም እንደሚቀይረው ሁሉ በቀን ውስጥ የምናደርጋቸው ነገሮች ወይንም ደግሞ ልማዶች ተመሳሳይ ናቸው። እነዚህም የምናደርጋቸው ነገሮች ሶሻሊ አክሰፕተብል የሆኑ ነገሮች ናቸው። ማለትም ደግሞ ማህበረሰቡ ያጸደቀው ሞራሊ ትክክል ነው የተባለ ነገር። የሰው ልጅም በዚህ ሩቲን ውስጥ ወይንም ደግሞ በዚህ ድግግሞሽ ውስጥ የራሱን ኮምፈርት ዞን ያዘጋጃል። ያንን ህይወት ሲኖር ምቾት እንዲሰማው የሆነች ነገርን እየለመደ ይሄዳል። ታዲያ የለመደውን ነገር መቀየር ይፈልጋል። ህይወቱ ድግግሞሽ እንዲሆን አይፈልግም። ነገር ግን በተመሳሳይ ሁኔታ ኮምፈርቱን ወይንም ደግሞ ምቾቱን መልቀቅም አይፈልግም። እዚህ የተነሳ የሚኖረውን ህይወት እየጠላ ወይንም ደግሞ ደባሪ ህይወት ነው እያለ ይኖራል ማለት ነው። እቺ ሞደርን ወይንም ደግሞ የሰለጠነችው ዓለም ዕለት ተዕለት በድግግሞሽ የምናደርጋቸውን ነገሮች አፕሪሺየት እንድናደርግ ወይንም ደግሞ እንድናመሰግን አይገፋፋንም። ዞር ስንል ሁሉም ነገር ከህይወትክ ነው። ቅውጥ ብሏል። ሰዎች የሚኖሩት ህይወት እላይና ታች ይመስላል። እኛም ራሳችንን መሀል ቦታ ጋር እናገኘዋለን። ለምንድነው እንደ እገሌ ማን ነው እንላለን። በዚህ ጥያቄ ውስጥ በዚህ የህይወት ውጣ ውረድ ውስጥ ሆነን ዕለት ተዕለት የሚያጋጥሙ ነገሮች ወይንም ደግሞ የምንኖረውን ህይወት እያማረርን ወይንም ደግሞ ችላ እያለን እንመጣለን። በቂ የሆነ ምስጋና እየሰጠን አናልፍም። ለዚህ ነው ኮንፊውሽስ በምናየው ነገር ውስጥ ሁሉ ውበት አለ፣ ነገር ግን ሁሉም ሰው ያንን ውበት ማየት አይችልም ያለው። በሬፒቴሽን ወይንም ደግሞ በድግግሞሽ ምክንያት ብቻ ያንን ውበት ከራሳችን ላይ እየጋረድን እንመጣለን። ለዚህ አይደለ ሊቭ ኢን ዘ ፕሬዘንት ሞመንት የሚባለው፣ አሁንን ኑሩ የሚባለው ለምን ይመስላችኋል? በባለፈው ቪዲዮ ላይ ቾፕ ውድ ኬሪ ዋተር ብዬ ነግሬያችኋለሁ አይደለ? እንጨት ፍለጡ፣ ውሃ ተሸከሙ። ምናልባት የዕለት ተዕለት ስራዎቻችን ሆነው በጣም ያሰለቹን ነገሮች ይኖራሉ። እነዛን ስራዎች ልክ ለመጀመሪያ ጊዜ የሚሰራ ሰው መስለን አፕሮች እናርጋቸው። ህይወታችን ደብዘዝ ብሎ ወይንም ደግሞ ውበት ጠፍቶት ሳይሆን እኛ እነዛን ውበቶች ማየት ስለከበደን ነው። የመንገድ መጨናነቅ በጣም ኢሪቴት ያደርገናል ወይንም ያበሳጨናል። ልጆቻችን ሲያስቸግሩ ወይንም እቃውን በየቦታው ሲበታትኑ እንበሳጫለን። ኡፍ ልጅ ማሳደግ እንደው ምን አይነት ፈተና ነው ያለን ብዙ ነን። ኮምፒውተራችሁን ስትከፍቱ በቀላሉ አልከፈት ይላችኋል ወይንም ደግሞ በጣም ስሎ ይሆናል። ብላችሁ ደግሞ ከዚህ በላይ ምንም ነገር አይመጣብኝም ስትሉ ቧንቧችሁ ወይንም ደግሞ ሲንካችሁ ተበላሽቷል። ልክ እንደ ዳውንዋርድ ስፓይራል አድርጋችሁ እዩት። ወደ ታች የምንወርድበት አዙሪት ይመስላል። አንድ ነገር ሲበላሽብን ወይንም ደግሞ ተበላሸ ብለን ስናስብ ሁሉም ነገር ምስቅልቅል እያለብን ይሄዳል። ያም ደግሞ እይታችንን በትልቁ እየገደበ ይመጣል። በቃ ብራይት ሳይድ የሚባለውን ወይንም ደግሞ ጥሩ የሆነውን ነገር መመልከት ይከብደናል። ግዴታ ከኛ የባሰ ህይወት እየኖረ ያለን ሰው ማስታወስ የለብንም። በህይወታችን ማመስገን ከፈለግን እቺን ዓለም ብቻ መመልከት በቂ ነው። እዚች ትልቅ የምትባል ዩኒቨርስ ውስጥ ኤግዚስት አድርገን ተፈጥረን እየኖርን እንደሆነ ካወቅን እሷ ብቻ ትንሽዬ የምትባል ሚራክል ትሆናለች። እያንዳንዱ በህይወት ዘመናችን የምናደርጋቸው ነገሮች ተአምራቶች ናቸው። አይናችን ግን ሁልጊዜም ለማልቀስ ነው የተዘጋጀው። ምሬት ሁሌም አጉል የሆነውን ወይንም ደግሞ ያልጣመንን ነገር ቀድመን እናነሳለን። አሁን ላይ ዝም ብለን መተንፈስ እንደቻልነው ሁሉ ለእያንዳንዱ ወደ አፍንጫችን ለሚገባው አየር ማሰብ ቢጠበቅብንስ ኖሮ ህይወታችን ምን ያህል ከባድ የሚሆን ይመስላችሁ ነበር? ሁሉም ነገር ሲምፕል የሚመስለው ወይንም ደግሞ ቀላል የሚመስለው እኛ ያንን ነገር ማድረግ ስለሌለብን ነው። እንደነዚህ አይነት ተአምራቶች በህይወታችን ሙሉ ለሙሉ አሉ።
እኛ ግን አላየነው። ስለዚህ ቦርደም ወይንም ደግሞ ድብርት የምንለው ነገር ስንፍናችንን ማመን ሲከብደን ለራሳችን የምንነግረው ፊክሽን ወይንም ደግሞ ልብ ወለዳችን ነው። ሌላኛው ኮንፊውሽስ በጣም በጊዜው ሲያስተምር የነበረው ትምህርት ስለ ሞራሊቲ ወይንም ደግሞ ስለ ኤቲክስ ነበረ። እናትና አባቶቻችን አመል ከቤት ይጀምራል ሲሉ ሰምታችሁ አታውቁም? ኮንፊውሽስ በቃላቶቹ እንደዚህ ይላል፣ የአንድ ሀገር ጥንካሬ የሚጀምረው እቤት ውስጥ ባለ ታማኝነት ነው። አሁን ሞራል ቫሊዩዝ ብለን የምንላቸው ነገሮች ምንድን ናቸው? ልክ እንደ ፕሪንሲፕል ወይንም ደግሞ እንደ መርህ ልታዩአቸው ትችላላችሁ። ትክክል ነው ወይንም ደግሞ ይህ ነገር ስህተት ነው የምንላቸው ነገሮች ናቸው። ታማኝነት፣ ለሰው ልጅ ክብር ማሳየት፣ ዲተርሚኔሽን ወይንም ደግሞ ቁርጠኝነት፣ በተጨማሪም ደግሞ ሐቀኝነትና የመሳሰሉት ነገሮች የአንድን ሰው ማንነት ወይንም ደግሞ ካራክተር ሞልድ እያደረጉ ወይንም እየቀየሩ ሼፑን እያስተካከሉ ቅርጽ እየሰጡ የሚመጡ ጥሩ ነገሮች ናቸው። ኮንፊውሽስም ይህንን ነገር ሲያስረዳ ሁሉም ነገር ከቤት መለመድ አለበት፣ ከቤት መጀመር አለበት ነው የሚለው። አንድን ህዝብ ለማስተማር ከፈለጋችሁ መጀመሪያ በየቤቱ እየሄዳችሁ የሚከናወነውን ነገር ተመልከቱ አይነት አካሄድ ነው። ለሀገር ጤንነት በጣም አስፈላጊና መሰረታዊ ነው ብሎ የሚያምነው ነገር ቤተሰብን ነው። ምክንያቱም ትንሹ ዩኒቲ ወይንም ደግሞ በትንሹ የተዋቀረ ሰው ያለበት ቦታ ፋሚሊ ወይንም ደግሞ ቤተሰብ ነው። ከዛ ትንሽ ከፍ ካላችሁ ማህበረሰብ ወይንም ሶሳይቲ አለ። ከዛም ከፍ ካላችሁ ደግሞ በዛ ስቴት ውስጥ በዛ ከተማ ውስጥ ያሉ ሰዎች አሉ። ከዛም ማለፍ ስትሉ ደግሞ በእያንዳንዱ ከተማ ውስጥ ያሉ ሰዎች አንድ ላይ ልክ እንደ ሀገር ህዝብ ይባላሉ። ያቺም ሀገር ከሌሎች ሀገሮች ጋር ደግሞ ስትታይ ኮንቲነንት ወይንም ደግሞ አህጉር ትባላለች። እንዲህ እያለን እያሰፋ ነው። የህዝቡም ቁጥር እየጨመረ ዳይቨርሲቲውም ደግሞ እየበዛ ይመጣል። ስለዚህ ማስተማር የምትፈልጉት ማንን ነው? ህዝብን ከሆነ መጀመሪያ ከቤተሰብ ጀምሩ። ቤተሰብ ውስጥም አንዲት ቀላል የምትባል ህግ ይወጣል። እናንተ ላይ እንዲደረግ የማትፈልጉትን ነገር ሌሎች ሰዎች ላይ አታድርጉ ብላችሁ ታስተምራላችሁ። በዛ ፕሪንሲፕል ውስጥ ያደገ ማንኛውም ልጅ በፍጹም መጥፎ የሚባል መስመር ላይ አይገባም። ምክንያቱም ትልቁን ቫሊዩ ወይንም ደግሞ ዋጋ መሰጠት ያለበትን ነገር አስቀድማችሁ መስመር አስመራችኋል። ያንን ነገር እያከበረ ከቤት ይወጣል። ሁሉም እቺን ህግ እያወቀ እቺን ህግ እየተገበረ በራሱ ህይወትም በሌሎች ሰዎች ህይወትም ለውጥ እየሆነ የሚመጣ ህዝብን ካፈራችሁ ሀገር በአጠቃላይ የተለየ ኢሜጅ ወይንም ደግሞ የተለየ ምስል ይኖራታል፣ ትሻሻላለች፣ ታድጋለች ይላል ኮንፊውሽስ። ከሞራሊቲም አልፎ የሰው ልጅ ምን ማድረግ እንዳለበት ወይንም ደግሞ ምንም አይነት ነገርን ሲያደርግ በምን አይነት መልኩ ማድረግ እንዳለበት ኮንፊውሽስ ምክሩን ይሰጣል። የትም ብትሄዱ በሙሉ ልባችሁ ሂዱ ይላል። ነገሮችን ስናደርግ በግማሽ ልብ ወይንም ደግሞ ሙሉ ልባችንን ሳንሰጥ እንዳንሰራ እያስጠነቀቀን ነው። አንዳንድ ሰዎች ለምንድነው ስኬታማ የሆኑት ብላችሁ ተመልክታችሁ አታውቁም? ስራቸው ላይ ግን ስትመለከቷቸው ሙሉ ልባቸው ነው የሚሰጡት ለዛ ነገር ወይንም ደግሞ ለሚሰሩት ለማንኛውም አይነት ስራ ሙሉ ልባቸውን የሚሰጡ። ሙሉ ልብ መስጠት ማለት ያንን ነገር መውደድ ብቻ አይደለም፣ ለዛ ነገር መኖርም ማለት ነው። ያ ማለትም ደግሞ ያንን ነገር ለማቆም ያንን ነገር እነሱ በሚፈልጉበት ቦታ ላይ ለማድረስ ሙሉ ልባቸውን ሲሰጡ ሙሉ ኃይላቸውን ሙሉ ኤፈርታቸውን ወይንም ደግሞ ጥረታቸውን፣ ጊዜያቸውን፣ ገንዘባቸውን እያወጡ ሁሉንም ነገር እየሰው የሚያቆዩ ሰዎች ናቸው። ብዙዎቻችን ግን ስራዎችን ስንሰራ በግማሽ ልብ ነው ወይንም ደግሞ ሙሉ ጥረታችንን አናስገባም። ለዚህ ሁሉ ነገር ኤነርጂ የለኝም ወይንም ደግሞ ጉልበት የለኝም ብለንም ለራሳችን እንነግራለን። ምንም አይነት ሞቲቬሽን ወይንም ደግሞ ተነሳሽነት የለም፣ ምንም አይነት ኤነርጂ የለም። ነገር ግን አሁንም የእናንተ ተሳትፎ በዛ ነገር ውስጥ አለ። ያ ነገር ለእናንተ በጣም ጠቃሚ ነው። ለዛ ነው ያንን ነገር እያደረጋችሁ ያላችሁት። ኢምፖርታንት የተባለውም ለዛ ነው። ነገር ግን ሙሉ ሰዓታችሁን አትሰጡትም፣ ገንዘባችሁን አትሰጡትም፣ ወይንም ደግሞ ኤነርጂያችሁን አትሰጡትም። ታዲያ እንዴት ነው ያኛው ነገር ሰክሰስፉል ወይንም ደግሞ ስኬታማ የሚሆነው? በፍጹም ሊሆን አይችልም። በግማሽ ልብ የትም የደረሰ ሰው የለም። በህይወታችሁ የሚጠቅሙ ነገሮች ላይ በግማሽ ልብ ከገባችሁ የአቅማችሁ ጥግ ጋር እንደማትደርሱ ማረጋገጫ እያስቀመጣችሁ ነው። ወይንም ደግሞ የእናንተ ፖቴንሻል መሆን የሚገባችሁ እዚህ ጋር ነው የተባለው ቦታ ላይ ልትገኙ አትችሉም። በግማሽ ልብ መንቀሳቀስ ምንም ኤነርጂ የማይበላ እንዳይመስላችሁ። በጣም ትለፋላችሁ፣ ትሰራላችሁ። ነገር ግን መልፋት ባለባችሁ መጠን ወይንም መልፋት በሚጠበቅባችሁና በምትችሉት መጠን እየለፋችሁ አይደለም። አለ አይደለ የሆነ ነገርን ስታደርጉ ከልባችሁ እያደረጋችሁ እንዳልሆነ ውስጣችሁ ሲያውቅ እንደዛ ማለት ነው። ጉልበታችሁ ይበላል፣ ኤነርጂያችሁ ማለት ነው። በተጨማሪም ደግሞ አስጨናቂ የሆነ ጉዞ ነው። ከዛም ባለፈ ደግሞ አድካሚ ነው። ታዲያ አሁን እኛ በዛ ሰዓት we are a failure ወይንም ደግሞ አልተሳካልንም ወድቀናል ብለን ልናምን እንችላለን። ነገር ግን የወደቅነው ባለመሳካቱ ሳይሆን እኛ ፉሊ ኮሚት ማድረግ ስለከበደን ወይንም ደግሞ ራሳችንን ለዛ ነገር መስጠት ስለከበደን ነው። ኮንፊውሽስ በሙሉ ልባችሁ ሄዱ። በዛ ሰዓት ጉዟችሁ ምንም ያህል የዘገየ ወይንም ደግሞ ቀስ ያለ ቢመስላችሁም እናንተ መራመድ እስካላቆማችሁ ድረስ ምንም ማተር አያረግም ወይንም ደግሞ ምንም አይነት ችግር አያመጣም ይላል። ብዙዎቻችን እዚህ ዓለም ላይ ባሉ ብልጭልጭ ነገሮች እንታለላለን ወይንም ደግሞ ለነዛ ነገሮች አይናለን። አንድ ሰው ቢሊየኒየር ነው ሲባል ወይንም ደግሞ ፌመስ አክተር ሲባል ዞር ብለን ያንን ሰው መመልከት ወይንም እንደሱ የመሆን ፍላጎት ይኖራል። ነገር ግን እነዛ ሰዎች እዛ ቦታ ላይ ከመድረሳቸው በፊት ያሳለፉትን ነገሮች ለመኖር ግን ስንጠየቅ
ያንን ነገር መኖር አንፈልግም። አንዳንድ ሀብታሞች ወይንም ደግሞ ቢሊዮኔር የተባሉ ሰዎች የኔን ህይወት የምትፈልጉት ይመስላችኋል፣ ነገር ግን አትፈልጉትም ሲሉ ትሰማላችሁ። ለምን ይሆን ብላችሁ ጠይቃችሁ አታውቁም? ከኋላ የሚሰሩት ስራ ወይንም ደግሞ ቤታቸው ውስጥ መስሪያ ቤታቸው ውስጥ የሚያወጡት ኤነርጂ፣ የሚያወጡት ሰዓት፣ የሚያወጡት ገንዘብ እናንተ ለማውጣት ከተዘጋጃችሁት በላይ ነው። በቀን 8 ሰዓት መስራት ትፈልጋላችሁ፣ ነገር ግን እነሱ 20 ሰዓት ይሰራሉ። በቀን እናንተ ትንሽ ትደክሙና ትቆማላችሁ፣ እነሱ ግን ሲደክማቸው እንቅልፋቸውንም እየሰው ይሰራሉ። በዚህ አይነት ሩቲን ውስጥ አመታቶች ሲጨመሩ የእነሱ ሪዘልትና የእናንተ ሪዘልት ፍጹም የተለያየ ይሆናል ማለት ነው። በዛ ሰዓት እነሱ የያዙትን ነገሮች ልትመኙ ወይንም ልትፈልጉ ትችላላችሁ፣ ነገር ግን እነሱም በዛ ቦታ ላይ ደርሰው አትፈልጉትም፣ ግድ የላችሁም። እዚህ ጋር መድረሴን አይታችሁ ብቻ ይህንን የተመኛችሁት ይላሉ። ምክንያቱም ካሰባችሁበት ደግሞ እነሱም እውነት አላቸው። ያንን ነገር ብትፈልጉት ኖሮ እንደነሱ ብዙ ሰዓት ቁጭ ብላችሁ ትቆዩ ነበረ፣ ትሰሩ ነበረ፣ ትለፉ ነበር። ይህንን ስላችሁ 20 ሰዓት በቀን መስራት አለባችሁ እያልኩ አይደለም። ጤናማም የሚባል ስኬጁል ስላልሆነ ችግር የለውም። ነገር ግን እነዛ ሰዎች እዛ ቦታ ላይ የገቡት ያቺን ተጨማሪ ዋጋ መክፈልን ወይንም ደግሞ መስዋዕትነትን ስለከፈሉ ነው። እቺን ነገር ብቻ አስቡ። የሆነ ግራንድ የሆነ ወይንም ደግሞ ትልቅ የሆነ ነገርን አይምሯችሁ ሲመኝ ከኋላ ያለውንም ስራ ምን ይጠብቀኛል በሚለው ዙሪያ በደንብ አድርጋችሁ ልታጠኑ ይገባል። ከኋላ ያለውን ልፋት ተመልክታችሁ ነው ያንን ነገር እፈልገዋለሁ ወይንም ደግሞ አልፈልገውም በሚለው ውሳኔ ላይ የምትደርሱት። እነዚህ ነገሮች ልብ ሳትሉ ከገባችሁ እነዛ ጨለማ ጊዜያቶች ወይንም ደግሞ ማንም ማንነታችሁን የማያውቅባቸው ጊዜያቶች ለእናንተ ትልቅ ፈተና ይሆናሉ። እዛው ጋም ተስፋ ቆርጣችሁ ልትቆሙ ትችላላችሁ። ኮንፊውሽስ ምንም ያህል ቀስ ያለ እርምጃ ወይንም ደግሞ ቀስ ብላችሁ እየተራመዳችሁ ቢመስላችሁ እስከ ሄዳችሁ ድረስ ቀጥሎ ያሉ ለዚህ ነው። በነዛ ጊዜያቶች ውስጥ ምንም አይነት ነገርን አትመለከቱም። ለውጥ ልታዩ ማትችሉባቸው ጊዜያቶች ይመጣሉ። የዛኔ ግን መራመዳችሁን ትንሽ ፈቀቅ ማለታችሁን ብቻ አይታችሁ ከተራመዳችሁ እቺ ግራንድ የተባለችዋ ወይንም ደግሞ ትልቅ የተባለችዋ ነገር ላይ መድረሳችሁ አይቀርም። ስለዚህ እቺንም ነገር ልብ በሉልኝ። ኮንፊውሽስ ከተናገራቸው ሌሎች ነገሮች ውስጥ አንዱ ሐሜተኞችን መራቅ ወይንም ደግሞ ችላ ማለት ነው። ሰዎች ጀርባችሁ ላይ መጥፋት ከጀመሩ እናንተ ከፊት ናችሁ ማለት ነው ይላል። እዚች ዓለም ላይ አሁን 8 ቢሊዮን ሰዎች ሞልተናል። ከነዛ ውስጥ ምናልባት በህይወት ዘመናችሁ በአይናችሁ የምታያቸው 30,000 ሰዎች ይኖራሉ። አውርታችሁ ወይንም ደግሞ አትሊስት ሰላም ብላችሁ የምታውቋቸው ሰዎች። ታዲያ አሁን በእነዚህ ጊዜያቶች ውስጥ ከእናንተ የተሻሉ ቦታ ላይ የተቀመጡ ሰዎችን ታገኛላችሁ፣ ወይንም ደግሞ ከእናንተ ዝቅ ያሉ ሰዎችንም እንደዛው። ማንም ሰው ከፍ ይላል ዝቅ ይላል እያልኩ አይደለም። ነገር ግን በሶሻል ስታንዳርድ ወይንም ደግሞ በስታተስ አንጻር ማህበረሰቡ የሚገመግማቸው ግምገማዎች አሉ። በዛ መሰረት መለያየት መምጣቱ አይቀርም። ስለዚህ ያ መለያየት ሲመጣ ከእናንተ ጀርባ ያሉት ሰዎች እናንተ ላይ ክፉ ነገር ወይንም ደግሞ መጥፎ የሚባል ነገርን ማውራታቸው አይቀርም። አውቃለሁ ደስ አይልም፣ ነገር ግን አይቀርም። ታዲያ አሁን ለማይቀርላችሁ ነገር ምንም ሪያክት ማድረግ ወይንም ደግሞ ምላሽ መስጠት አያስፈልግም። ነገር ግን እየታማችሁ ያላችሁት ከሶስቱ በአንዱ ምክንያት እንደሆነ ልትገነዘቡ ይገባል። አንደኛ የእናንተ ደረጃ ላይ መድረስ እንደማይችሉ ሲገባቸው ሐሜትን ይጀምራሉ። ሁለተኞቹ ሐሜተኞች ደግሞ እናንተ ያላችሁ ነገር እነሱ ስለሌላቸው ነው። ሶስተኛዎቹ ደግሞ አሉ፣ ቢያንስ እነዚህ ይሻላሉ፣ ትንሽ ሞክረዋሉ ማለት ይቻላል። የእናንተን አኗኗር ለመኮረጅ ወይንም ደግሞ እንደናንተ ለመኖር ሞክረው ያልቻሉት ናቸው መጥተው የእናንተን ስም ማጥፋት የሚጀምሩት። ስለዚህ ሁሌም 3 አይነት ሰዎች ናቸው፣ ከነዚህ ውጭ አይሆኑ። ጠላታችሁ ሐሜተኛ አይደለም፣ ከፊት ለፊታችሁ ጠላታችሁ እንደሆነ ይነግራቸዋል። ሌሎቹ ግን እንደዚህ ናቸው፣ ቅናት በምትባል ነገር ውስጥ ተሸጉጠው ቁጭ ብለዋል። አሁን እኔ ፐርሰናሊ የምወደውን ምክሩን የመጨረሻ አድርጌላቸዋለሁ። ዝም ማለትን ልመዱ ይላል። ፕራክቲስ ዘ አርት ኦፍ ሳይለንስ። ኮንፊውሽስ እንደዚህ ይላል፣ ዝምታ ማለት ያ የማይከዳችሁ በጣም ትሩ ወይንም ደግሞ ሎያል የምትሉት ታማኝና እውነተኛ ጓደኛችሁ ነው ይላል። በ21ኛው ክፍለ ዘመን ዝምታን ማግኘት ቀላል አይደለም። ዝም ማለትንም አንወድም። ዝም ያለ ነገርም ካለ እንሸሻለን። ለዚህ ነው ሰው አጠገብ ሳንሆን ወይንም ደግሞ ከሰዎች ስንርቅ ራሳችንን የምናዘናጋባቸውን ነገሮች ብድግ አድርገን እነሱን መመልከት የምንጀምረው። ሶሻል ሚዲያ ወይንም ደግሞ ዝም ጸጥ ሲልልን አንወድም። በቃ አይምሯችን ጋር ብቻችንን ስንሆን አንወድም። እንደዛም ሆኖ መቀጠል የለበትም። የሰው ልጅ ለብቻው ዝም ማለት አለበት ይላል። ልክ ሌሎች ነገሮችን ለማዳመጥ እንደምትጓጉት ሁሉ ዝም ብላችሁም ራሳችሁን አዳምጡ። ዝም ማለትን ልመዱ። ወሬ የማያስፈልግባቸውም ጊዜያቶች አሉ። ስለዚህ አሁን ያወራናቸውን ነገሮች እንዳለ ወደ ልባችሁ አስጠጉት። ኮንፊውሽስ ነው የመከራችሁ። ስለተከታተላችሁ አመሰግናለሁ። ቻው።